ሁሉም ከቀናት በፊት አንድ አይነት እቅድና አንድ አይነት ፍላጎት በውስጣቸው ያድራል። ለዚህም እያንዳንዱ ሰው ሰፋ ያለ ዝግጅት ሲያደርግ የሚቆይ ሲሆን ይቺ ቀን ስትደርስም ከቤተሰቦቻቸው ከጓደኞቻቸውና ልጆቻቸው ጋር ወደ ቤተሰቦቻቸውና ወደ ናፈቃቸው የልጅነት መንደር ይተማሉ። ታላቁን የመስቀል በዓል ለማክበር ሀገሬውም ቦሄ አቸናሁም እያለ በናፍቆት ይቀበላቸዋል። መስቀል በጉራጌ ማህበረሰብ ዘንድ ከሌሎች በዓላት በላይ በደማቅ ስርዓት የሚከበር በዓል ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከሚከበሩ ታላላቅ በዓላት መካከል የመስቀል በዓል አንዱ ነው። የመስቀል በዓል በተለያዩ የሀገራችን ክፍሎች በደማቅ ስነ ስርዓት ይከበራል። የጉራጌ ማህበረሰብም የመስቀል በዓልን በታላቅ ድምቀት በማክበር ይታወቃል። በርካቶችም ለዚህ በዓል ጉዞ ያደርጋሉ። እኛም የዘንድሮውን የመስቀል በዓልን ለማክበር ወደ ደቡብ ክልል ጉራጌ ዞን ጌቶ ወረዳ ጉዞ ልናደርግ ነው። ጉዟችንን የምናደርገው ከደግፌ ቤተሰብ ጋር ነው። ምን እዛስ የሚጠብቀን ነገር ምን ይመስላል? እዛ በጣም ልዩ ፕሮግራም ነው ያለው። የመስቀል በዓል ለጉራጌ ማህበረሰብ ለጉራጌ ቤተሰብ በጣም የተለየ ነው። እኔም ይኸው እንደምታዩ የተለያዩ ነገሮችን በመያዝ ቤተሰቦቼ፣ ልጆቼ፣ ባለቤቴንም ሁሉንም ወንድሞቼ እህቶቼን በመያዝ ያው በየዓመቱ እንደማደርገው ዘንድሮም ተዘጋጅቻለሁ። ወደ ሀገር ቤት ሄጄ በዓሉን ለማክበር ከእናትና ከአባቴ ጋራ ማለት ነው። ለዚህ እና ዝግጁ ነኝ። እቃዎቹ ሁሉ ሬዲ ሆነዋል። መጫን ያለብኝን ነገር የተለያዩ ነገሮችን የሚጠጡ ነገሮች አዘጋጅቻለሁ። እንዲሁም ቀደም ሲል ደግሞ ገንዘብ ልኬ እዛ በሬ ገዝቻለሁኝ። የተለያዩ ዝግጅቶች በማድረግ ያው ቤተሰቤ በጉጉት እየጠበቀኝ ስለሆነ መጓዝ እንችላለንና ዝግጁ ነን በኔ በኩል ያለው። እሺ በጣም ደስ ይላል። እኛም ከናንተ ጋር በመጓዛችን እንጓዝ በመሆኑ በጣም ደስተኞች ነን። ጉዟችንን ልንጀምር ነው። እናንተም አብራችሁን ቆዩ። መልካም በዓል ይሁንላችሁ። አንድ አባት ከበር ላይ ቆመው እጃቸውን ለምጽዋት ዘርግተዋል። ምንም እንኳን የኚህ አባት አለማመን አንጀት የሚበላ ይሁን እንጂ የሚማጸኑበት ቃል ግን ለሁሉም እንግዳ ነበር። ስለ እግዚአብሔር የምበላው ስጡኝ፣ ስለ እግዚአብሔር። ይህ እግዚአብሔር የሚለው ቃል ለሀገሬው ሰው አዲስ ሆነበት። እግዚአብሔር የምትለው ማንን ነው? ምንድነው? ስለምንስ በርሱ ስም ትለምናለህ? ህዝቡ ጠየቁ። እግዚአብሔርማ ሰማይና ምድርን እኔንና እናንተን የፈጠረ አምላክ ነው ብለው መለሱ። ይህ መልስ ግን ለሁሉም ግራ የሚያጋባ ነበር። የኛ አምላክና ፈጣሪ ማልኮስ ነው፣ አንተ የምትለውን አናውቀውም አሉ። እኚህ አባት ቀስ በቀስ በእግዚአብሔር ኃይል ድዊ የፈወሱና ታምራትን እያረጉ ህዝቡን ማሳመን ጀመሩ። አስተዳደሮቹ ግን ይህንን ተቃወሟቸው። እነሱንም መሬት ተከፍታ ዋጠቻቸው። እሳቸውም በሺዎች የሚቆጠሩ ሰዎችን አጥምቀው ወደ ክርስትና መለሱ። እኚህ አባት ብፁዕ አቡነ ዜና ማርቆስ ናቸው። ከ5 ዓመት በኋላ መስከረም 15 ቀን በእግዚአብሔር ኃይል ለህዝቡ ሌላ ታምር አረጉ። ከንጉሳቸው መሃል አንዱን ከመሬት አወጡላቸው። በዚህም መስከረም 15 ቀን የደስታና የፍስሐ ቀን ሆነ። የጉራጌ ማህበረሰብም መስከረም 15ን ዋነኛው የመስቀል በዓል ቀን አድርጎ የሚያከብረው ለዚህ ነው። አሁን ከአዲስ አበባ 255 ያህል ኪሎ ሜትር ርቀን እንገኛለን በጌቶ ወረዳ። በየመንገዱ በርካታ ተጓዦችን እየተመለከትን ነበር። ወልቂጤ ላይም ወረድ ብለን የበዓሉ ድባብ ምን እንደሚመስል ተመልክተናል። የበሬውንም ገበያ አይተን ነበር። አሁን ደግሞ እዚህ ያለው ዝግጅት ምን እንደሚመስል ከአሁኗ ሰዓት ጀምሮ ያለውን እንመለከታለን። አብራችሁን ቆዩ። በድጋሚ መልካም በዓል ይሁንላችሁ። የጉራጌ ማህበረሰብ የጉራጌ ቤተሰብ በማህበራዊ አናናሩ እጅግ በጣም ጥሩና ምርጥ የሚባል ነው። የስራ ባህሉም ብታይ ከማህበራዊ አናናሩ ጋር የተያያዘ ነው። ሲሰራ በደቦ ነው የሚሰራው። እዚያውም በገጠሩ ብናየው ያው የገጠሩ ማህበረሰብ በደቦ ነው የሚያርሰው፣ በደቦ ነው የሚያመርተው።
የመስቀል በዓል ቅድመ ዝግጅት ረዘም ያለ ጊዜ ይወስዳል። ለደመራው የሚዘጋጀው እንጨት ዓመት ያህል ቀደም ብሎ መዘጋጀት ይጀምራል። በክትፎ፣ በጎመኑ፣ በቡላው፣ በአይቤው፣ በቡናው ብቻ ምን አለፋችሁ በእያንዳንዱ ምግብ ውስጥ የምናገኘው ቅቤ ከ8 ወር እስከ ዓመት የዝግጅት ጊዜ ይወስዳል። ማባያው ቆጮም ለ2 ወራት ያህል ቀደም ብሎ የሚዘጋጅ ነው። እንግዲህ ዓመቱን ሙሉ ለመስቀል በዓል ተብሎ የሚደረግ ቅድመ ዝግጅት አለ ማለት ነው። ያው የመስቀልን በዓል በተመለከተ ከ2 ወር በኋላ ከሰኔ አጋማሽ ምናምን ይጀመርና ብዙ ነገሮችን ቤት ማጽዳት፣ የቤት ዕቃዎችን ማሟላት፣ የጎደላቸውን ነገር ማሟላት፣ ጣባቶችን መግዛት፣ የቡና ጀበናዎችን እንደዚህ የሚፈልጓቸውን ነገር ቤታቸውን የሚያሳምርላቸው መመገቢያ ዕቃዎቻቸው ባህላዊ ይዘት ያላቸው ጥሩ ነገሮችን ከ2 ወር ከ3 ወር ጀምረው በቃ ያዘጋጁ ነው የሚቀርቡት። አባቶች በደንብ አድርገው እንጨት ደረቅ እንጨት ለ3 ወር ለ2 ወር አክል ጊዜ ከሰኔ በፊት ፈልጠው ምን ብለው ያስቀምጣሉ። ያንን እንጨት ቀጥታ በዝናብ ሳይነካው ደረቅ ሆኖ እንዲቀጣጠል ተብሎ ቤት ገብቶ ይቀመጣል። ልዩ ቦታ ዘጉራ ይባላል፣ በእሱ ይቀመጣል። እናቶቻችንም ደግሞ ለየት ያለ ቅቤ ለየት ያለ ነገር በቅመም የተዘጋጀ እጅግ ጣዕም ያለው ውበታችን ምንድነው ሙያቸው የሚታይበት ለፍተው ደግሞ አመቱ በሙሉ የለፉበት የሚታይበት ነው። ለምሳሌ ቃቀት አለ። ቃቀት ማለት ዋና ወደ መኝታ ቤት አካባቢ ያለው ነገር ነው። ወበሬ አለ። ወበሬ የሚባለው ፊት ለፊት ልክ ቤቱን እንደገባሽ ያለው ለሱ ለብቻው ይሰራለታል፣ ለቃቀት ለብቻው ይሰራለታል። እንዲሁም ዋኘታ የሚባል አለ። እሱ ደግሞ ያው ምሰሶ ያለበት አካባቢ ነው፣ ለሱም ለብቻው ይሰሩለታል። በቃ በቤታቸው በየዙሪያው በሚፈልገው ልክ እሱን ይሰራሉ። ጅባቸውን ይሰራሉ፣ ተብር ያዘጋጃሉ። ተብር ማለት ከቅርጫት የሚሰራ የሚነጠፍ ነገር ነው እና እነሱ በማዘጋጀት ረጅም ጊዜዎችን ነው የሚወስዱት። የመስቀል በዓል ዋናው ዝግጅት በጉራጌ ማህበረሰብ ዘንድ መስከረም 15 ይዋል እንጂ ከበዓሉ በፊትና በኋላ ያሉት እያንዳንዱ ቀናት የራሳቸው ስርዓትና ስያሜ አላቸው። መስከረም 13ን እንቅልፍ የሚከለክል መስቀል ይሉታል። ወይን ኸና ይባላል በጉራጌኛ ማለት። ያ ማለት ደግሞ እንቅልፍ ከለከለ ማለት ነው ትርጉሙን። እንቅልፍ ይከለክላል። ምክንያቱም ለበዓሉ ዝግጅት ለበዓሉ የደረሰበት ቀን ስለሆነ በ14 የሴቶች በዓል ስለሆነ ያንን ቀን እስኪደርስለት ድረስ ያው ሰው በጉጉትና በጭንቅ ስለሚጠብቀው እንቅልፍ ያጣልና እንቅልፍ ከልካይ ቀን ይባላል። ከበዓሉ አንድ ቀን ቀደም ብለው ከሄዱ ይሽታ መስቀር ላይ ይደርሳሉ። ይሽታ መስቀር ከዋናው የመስቀል በዓል ቀደም ብሎ መስከረም 14 ላይ የሚከበር ሲሆን የሴቶች መስቀል እንደማለት ነው። ያው ልጆቻችን ይመጣሉ፣ እኛም እነሱ ይመጣሉ ብለን እንጠብቃለን። ያው እንዳልኩሽ የጎመን ክትፎ ይሰራል፣ ብዙ ነገር ጠላ ይጠመቃል፣ ያበሻ አረቄ ይጠጣል፣ ሁሉም ነገር የቡና ቅቤ አታውቂውም? እሱም አለ፣ ሁሉም ነገር ብዙ ነገር አለን። አንብር ክትፎን አዘጋጃለን፣ አይቤን አዘጋጃለን፣ ቆጮ እንጋግራለን፣ ከዛ ቅቤን አዘጋጃለን። ልጆቻችን ሲመጡ እንቀበላለን። በቃ ያው ወደረን እንዝረጋለን፣ ሌላም እናደርጋለን። ያው ደስታ ነው። ቦሄ አሰነናሁም ይላል ጉራጌ። እንኳን አደረሳችሁ እንደማለት ነው። የመስቀል ዕለት በጠዋት በሚፈላው የቂቤ ቡና ስርዓት ይጀምራል። ቀደም ተብሎ ከተፈላበት ቤት ቃዋ ተቃዎ የሚል ጥሪ ይደርስና ጎረቤት ተሰብስቦ አባቶች በየቤቱ በመሄድ ባርከው በሚቆርሱት የቡና ቁርስ እየተደረገ ቡናው ይጠጣል። ይህም ስርዓት በየቤቱ እየተዞረ የሚደረግ በመሆኑ እስከ 4 እና 5 ሰዓት ይቆያል።
ከዛም ሁሉም ለእርዱ ስርዓት ይዘጋጃሉ። ጣይ በዱንያ ሽታ በርስ እንከተጫበው ደንገኝ ይخرو ጊዜ ሰከት ወቅት ሰከት እበለጠ ሆይ ዘንጋ ነሽና ደንጆ ሆይ ዘንጋ ተሽ ሁሉ በደናው ሆይ ቀረጣ ይሄ ሆይ ዘንጋ ያጂ ያሪ ሃው ሆይ ዘንጋ አይጥፋ በቃሽቃሽ አይጥፋ ሙሐመድ መስቀል በሮት ያው በሬ የሚታረድበት የወንድ መስቀል ነው በሬ ያርዶ የቤተሰው ቅቤ ያጨው በጉራጉኛ ጨፉ የሚባል ቅቤ አምጥቶ በቃ እሱን ስጋን ቆርጦ ለልጆቹን የሴትም ቆርጦ ያስቀምጣል። ያው ሙሐመድ ቀን የወንድ ባል እንደታረደ ወዲያውንም ጨፉዬ ነው የሚበላው። ጥሬ ስጋ በቅቤ ተነክሮ የሚበላል እሱ ይበላል። እሱ እንደተጠናቀቀ ደግሞ ትንሽ ረፍት ተደርጎ አረቄም እየተጠጣ ምንም እየተባለ ያው ቤተሰቡ በሙሉ ይሰበሰባል። ከዛ በኋላ ወላንዳ ነው የሚበላው። ወላንዳ ማለት ክትፎ ነው። ብዙ ቅቤ ያልበዛበት በታሸበት የሚሰራ ነው። ወላንዳ ነው የሚመገቡት። ብፁዕ አቡነ ዜና ማርቆስ እነዚያን ሁሉ ሺህ ሰዎች ሲያጠምቁ ብዙ ሰዓት ወስዶባቸው ነበር። ለዚህም ትንሽ ፀሐይዋ ሳትጠልቅ እንድትቆይላቸው አምላካቸውን ጠይቀው ፀሐይዋም ከሰዓቷ አለፍ ብላ ጠለቀች። ጨለማም በሆነ ጊዜ ሕፃናት ተሰብስበው የደረቀ ስንደዶ ወይም እንደ ሀገሬው አጠራር አሁን ለደመራው ስርዓት ከ3 ወር በፊት ተቆርጦ የሚዘጋጀውን ጦት በመያዝ አበሩላቸው። ይህንንም ቀን የእሳት ቀን ብለው የሚጠሩት ሲሆን በየበራቸው ላይ የሚያደርጉትን ትንንሽ ችቦዎች የድንጋይ እሳት በማለት ሕፃናት እንዲያበሩት ይደረጋል። ትልልቁን በቤተ ክርስቲያን ቀጥሎም በመንደራቸው ውስጥ በመሰብሰብ ያበሩታል። ለዚህ በመስቀል በዓል ጊዜ ለምሳሌ እንዲወጣት ልጆችን ሚስት በሚፈልጉበት ልጃገረዶቹም እንዲህ በቃ በደረሱ ሰዓት ብዙ መተጫጫ የነበረው ምንድነው የመስቀል የአረፋ በዓል ጊዜ ነበር። ሙሽራ ይኖር ነበር። ያንን ሙሽራ ቤት ላይ ተሰብስበው ይጨፍሩ ነበር ልጃገረዶቹ። ወንዶቹን ከከተማም የመጣው እዚህም ያለው እነሱ ለማየት ይመጣ ነበር። ከነሱ ጋር አብረው ይጨፍር ነበር። እዛው ያው መተጫጫት ይኖር ነበር። እርዱ በተከናወነ በ3ኛው ቀን የሻኛ በዓል ይውላል። ሻኛ ይበላል በ17 ሻኛው ቤተሰብ በሙሉ ተሰብስቦ ነው ታላቅ ቤተሰብ ጋር ነው የሚበላው። እሱን እንደ ቀደምም ነግሬያቸዋለሁ። ወንድም ቢኖር በቃ ትልቅ የሆነው ቤተሰብ ከቤተሰብ አንጋፋ የሆነው ሰው ጋር ተሰብስቦ ነው የሚበላው። በ18 አንድ ለየት ያለ ስርዓት አለ። ይህም ትዳር የያዘች ሴት ልጅ ባለቤቷን ይዛ ቤተሰቦቿ ቤት የምትሄድበት ቀን ነው። በዚህ ቀን ወንዱ ከአማቾቹ ጋር በዓሉን የሚያሳልፍበትና የሴቷ ወንድሞችና ወላጆች የሴት ልጃቸውን መምጣት የሚጠብቁበት ቀን ነው። ትዳር የያዘ ልጆች ሴቶች ይመጣሉ። የአባታቸው ቤት በ18 በቃ ሁሉ ሰው ተምራርቁ አማች ይመጣል። ሴት ልጅም ይመጣል። እንደዚህ ነው።
በዓል ነው መደዳው። የተለያዩ ሰዎች ይጠይቃሉ። ከከተማ የመጣ ሰው የሩቅም ዘመድ ቤተሰብም ዞር ብሎ የሚጠይቅበት 1920 በዛዛ ሁኔታ ያልፋል እስከ 21 ድረስ። 22 ግን ማጀውያ ነው የሚባለው። ማጀውያ ማለት በቃ አጥንት የሚቀቀልበት ቀን ነው። አጥንት ተቀቅሎ ክትፎን ተሰርቶ የሚበላበት ቀን ነው 22 ማለት። ከዛ በኋላ በቃ የባሉ ስነ ስርዓት ያልቃል። ወድል ይውል ይኸው እሱን ተሰብሮ ተቀቅሎ መብላት ማታ ወጥቶ ሽማግሌም ልጆችም ማጆያ ባለ አመት በደህና አድርሰን ሰላም አድርግልን በአመት መስቀላችን በሰላም ደምረን ብሎ ተምራርቆ ቤቱ ይገባል። ያው ችቦ ባቃጠረበት ቦታ ተምራርቆ በዛ ቤቱ ይገባል። የአመቱ ይጠብቃል። ለኔ መስቀል በጣም ልዩ ነገር ነው። በቃ እኔ ለምሳሌ ሱቄን ዘግቼ ነው የምመጣው በየአመቱ ከ10 አመት ጀምሬ ቤተሰቤን ይዤ ልጆቼን፣ ባለቤቴ፣ ወንድሞቼ፣ እህቶቼ እንዳለ ከኔ ጋር ያለው ታናናሾችም ታላላቆቼንም ሁሉንም ሰብስቤ ነው የምመጣው። መተው የማንችለው ነገር ነው። በቃ የመስቀል በዓል ለኔ በጣም ልዩ ክብርና በጣም ልዩ ፍቅር አለኝ። ምክንያቱም እኛ ልጆች ሆነን ያደግንበት ቀያችን ነው። አብዛኛው ጉራጌ ብሔረሰብ በተለያየ ክፍለ ሀገር የሚኖር ሰው ነው። ስለዚህ ለበዓል ሲመጣ በዓሉ ብቻ መስቀሉ ብቻ ሳይሆን ጉጉት የሚጠብቀው የተጣላ ለማስታረቅ፣ የተቸገረን ለመርዳት፣ የተቸገረ ሰው ይኖራል ያን ሰው ለመርዳት ያለን ጉጉት ልዩ ነው እና ለኔም ሆነ ለጉራጌ ብሔረሰብ ልዩ ክብርና ፍቅር ያለው ነው መስቀል። እና እኛ ይሄን አክል ነገር በጉጉት የምንጠብቀው ባለንበት ቦታ ምክንያቱም ከአብሮ አደጋችን ጋር በልጅነት አብረን ያሳለፍነው ሰው የምናገኘው በዚህ አጋጣሚ ነው። ስለዚህ ይሄን ነገር ልዩ ፍቅርን ልዩ ክብርን እንሰጠዋለን ጉራጌ ብሔረሰብ። እያንዳንዱ ስርዓት በጋራ ይከናወናል። አንድ ላይ ያርዳሉ፣ አንድ ላይ ይበላሉ። ህፃናት፣ ወጣቶች፣ አባቶችና እናቶች፣ ጎረቤት አንድ ላይ መስቀልን ያሳልፋሉ። ለራሳቸው፣ ለአካባቢው፣ ለልጆቻቸው፣ ለሀገራቸው ሰላምን እየተመኙ ኬር ይሁን ኬር እያሉ በጉራጌ ዞን ጌቶ ወረዳ ተገኝተን የመስቀል በዓል ዝግጅት ከቅድመ ዝግጅቱ ጀምሮ እስካሁን ያለው ምን እንደሚመስል እያስቀኘናችሁ ነበር። እንግዲህ እንደ ጉራጌ ባህል የህርመታ የ11 ብለን ነው የምንሰናበታችሁ። ሰላም ቆዩ። አውራ